አምጪ በተቸገሩ ሰዓት ደርሰሻል፣ ግን በተቸገርሽ ሰዓት አልደረስኩም። በሚያስፈልጋችሁ ሰዓት ደርሰሻል፣ ግን በሚያስፈልግሽ ሰዓት ደግሞ አልደረስኩም። የሆነ ነገር ላደርግ ቆም ብለሽ ቆይ ዛሬ ይባላል፣ ቆይ ነገ ይባላል፣ ቆይ ቀጣይ ይባላል። ዛሬ ምንጭሽን ከፍተዋለሁ። ከዚህ ፊት አምልኮ ቢቀርብለት በጣም ብታንነት ብዙ ሰዎች አምልኮ የሚያደርጉለት ልክ እንደ አማልክት የሚቀርብለት መስዋዕት እያየሁት ነው። አቤት እናንተ ቤተሰቦች ነበሩ ማነው ነው ባለቤትሽ ነው። የሆነ አንዳንድ ነገሮች ላይ እንግዲህ ራቅ ያለ ነገር እያየሁት ነው። ራቅ ጋር የተፈጠረ ነገር ያለው ሰበሰብ ሰንበል ይቻላል ሰበሰብ የለም አንድም ቀን ያለፍኩት ያላይ ያንተ የለም አንድም ቀን የወጣሁት ሳላይ ያንተ ያለ ጊዜ ያለ እድሜሽ አትሞች ያለ ጊዜ አትሞች ያለ ጊዜሽ አይገልሽም አይገልሽም። ጀርባው ላይ የተለጠፈ የክፉን እጅ እግዚአብሔር ሲያነሳው ያየሁት አሁን ሲነሳ ያለ ሄለው ተነሳ ከለባለ ምስጋናችን ቤት ላይ ገብቷል። መልካም ሆነሻል። እስቲ እግዚአብሔር ካንቺ ጋር ጌታ ሆኖ ይባርክሻል። እሺ ክብር ለኢየሱስ ይሁን። ኢየሱስ ያለ በሆነ መግባት ያለበት ነገር ዛሬ ነገ የተባለ ጠላት ያዘገየው ነገር እያዩት ጠላት አዘግይቶብሻል። እግዚአብሔር ግን እንደዚህ ያለ አስቸኩለዋል። አሜን። ይቻላል። አቤት እግዚአብሔር ይቻላል። የሚገርምሽ ነገር አምነሽ አድርገሽ መልሶ የቀዳሽ ሰው አምነሽ አድርገሽ ማለት ነው። አቤት እየጠበቅሽ ዛሬ ነገ ይመለሳል የተባለሽ አልተመለሰም። ልክ ነው። አምጪ በተቸገሩ ሰዓት ደርሰሻል፣ ግን በተቸገርሽ ሰዓት አልደረስኩም። በሚያስፈልጋችሁ ሰዓት ደርሰሻል፣ ግን በሚያስፈልግሽ ሰዓት ደግሞ አልደረስኩም። የሆነ ነገር ላደርግ ቆም ብለሽ ቆይ ዛሬ ይባላል፣ ቆይ ነገ ይባላል፣ ቆይ ቀጣይ ይባላል። ልክ ነው። ነገር እንደዚህ የሆነ እየቆየብሽ ነው። ጌታ ሆይ እኔ መልካም ባደረኩ ለምንድን ነው በሌላ እንደዚህ የሚሆነው? ልክ ነው። እግዚአብሔር ግን እንደዚህ ያለ ዛሬ ምንጭሽን ከፍተዋለሁ። ከበስተጀርባ የሚወረወረው ቀስ ዛሬ ገለበጥኩዋል። አቤት የብዙዎቻችሁ ነገር ወደኋላ የሚጎትት ኃይል ያለው ከፋሚሊ ጀርባ የሚመለክ አምልኮ ሲቀርብለት የነበረ አቤት ብዙ ሰዎችን በጣዖታት መንፈስ እንዲአጣቀርቦ የያዘ መንፈስ ነው ማለት እልፍ እንዳይሉ ያደረገ መንፈስ ከዚህ ፊት አምልኮ ቢቀርብለት በጣም ብታንነት ብዙ ሰዎች አምልኮ የሚያደርጉለት ልክ እንደ አማልክት የሚቀርብለት መስዋዕት እያየሁት ነው። አቤት እናንተ ቤተሰቦች ነበሩ ሙሉ እንዲባሉ ስታቀለሽ በደንብ የሚጀምስ ልታገባ ማን ነው ልታገባ ሙሉ እንደዚህ ይባል ሰው አለጣለሽ ሸገር ይመጣልሽ ዘራ በይ ኢየሱስ ጌታ አሜን። ታውቂያለሽ ሙሉ ማነው ባለቤትሽ ነው። የባለቤትሽ ስሙ ማጣቅ ረሳሽ መድረክ ለሴቶች ኢየሱስ ጌታ ተረጋጋ። ክብር ለኢየሱስ ይሁን። እግዚአብሔር እንደዚህ ያለ የእሱን ምንጭ አስለቅቄያለሁ። የሚገርምሽ ነገር በአንቺና በእሱ መሀል የገባ ኃይል እያየሁት ነው። ዛሬ መጣሁት። አቤት ይቻላል ሊከልጥ ውፋ ልክ ነው። የሆነ አንዳንድ ነገሮች ላይ እንግዲህ ራቅ ያለ ነገር እያየሁት ነው። ራቅ ጋር የተፈጠረ ነገር ያለው ሰበሰብ ሰንበል ይቻላል ሰበሰብ ሰባለ ወይ እዚህ ጉባኤ ውስጥ ነው። በጌታ በኢየሱስ ስም ከጀርባሽ የሚሰራውን አውሬ ወግቼዋለሁ። ወጣሁት። የቃልቻ መንፈስ ገለበጥኩት። የሚያጠፋብሽ ዛሬ ይጠፋል። ሄሎ የዚህ ሴት ዛሬ ምርኳ በሙሉ ይለቀቃል። አስተምሩኝ ልታምኝ ያንቺ ነገር ዛሬ ይለቀቃል። ያንቺ ምንጭ ዛሬ ይለቀቃል። እግዚአብሔር እንደዚህ ያለ አዋጅን ገልብጬ ያስቅሻለሁ። አዋጅን ገልብጬ ያስቅሻለሁ። በአንቺና በሙላይ መሀል የገባውን ኃይል ጌታ መታወት አለ። ሄሎ መታወት አለ። እግዚአብሔር እንደዚህ ያለ አስገዛልሻለሁ። ብዙ ነገሮች ድካም ብቻ ማንችው ድካም ብቻ ልፋት ብቻ እግዚአብሔር መች ነው
ነው በቃ የምትለኝ? መች ነው በቃሽ የምትለኝ? እኔ መች ነው ማርቆት ያለሽ? ልክ ነው። መች ነው የምታሳርፈኝ? ለፈው ጣር ደከም ለሰው ሆን አደረ እዛ ጋር ሆን እዚህ ጋር ሆኑ ከኔ ተጠቀሙ። የኔ እድሜ በዚህ ሊያልቅ ነው ወይ? የኔ ወይ ከቤት ያልሆነ ወይ ከትዳር ያልሆነ ወይ ከቤተሰብ ያልሆነ የኔ ነገር እንደዚህ ሆኖ ሊያልቅ ነው ወይ ያለሽ? ልክ ነው። አታልቅሽ። እግዚአብሔር እንባሽን ሊያብስ ዛሬ ቀጠሮ ይዟል። እግዚአብሔር እንባሽን ሊያብስ ዛሬ ቀጠሮ ከአንቺ ጋር ይዟል። እዛ ነው ጌታ ጣብዞ ወደዚህ ያመጣሽ። ዛሬ ጸልያለሁ፣ ምንጩ ይለቀቃል፣ ካላው ይለቀቃል። ለእሷ አሜን ስትል ላንተ ይሆናል። ለእሷ አሜን ስትሉ የእናንተ ይለቀቃል። እግዚአብሔር እንደዚህ ያለ ጎንበስ ማለት ይበቃል፣ ቀና ማለት ይጀምራል። ዝቅ ማለት ይበቃል፣ ቀና ማለት ይጀምራል። አቤት! ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። እግዚአብሔር እንደዚህ ያለ ብቻሽን አይደለሽም። ከዚህ በኋላ ነገሮችን ብቻሽን አትጋፈጭም። እኔ አብሬሽ እቆማለሁ አለ። እኔ ከአንቺ ጋር እቆማለሁ አለ። ከፋሚሊስ ጀርባ የሚሰራ ዘንዶ ወገቡ ይመታል። ሄሎ ዛሬ ምንጭሽ በሙሉ ነው የሚለቀቀው። እግዚአብሔር እንደዚህ ያለ በቅርቡ እሷ ነች ወይ እሷ አይደለችም የሚያስብል ጉብኝት አንቺ ላይ ይጀምራል። አረ ሌላ ሰው ነው እስኪሉ ድረስ እግዚአብሔር አነጋጋሪ ነገር ህይወትሽ ላይ ይጀምራል። እንደው እግዚአብሔር መች ነው በቃሽ የምትለን እያልሽ ነው። አሁንም ወደዛ አሁንም ድጋሚ ስደት አሁንም አረ እግዚአብሔር እረፍት ይምጣ እያልሽ ነው። እግዚአብሔር እንደዚህ አሳርፍሻል፣ አሳርፍሻል። የእግዚአብሔር ታምራት አንቺ ላይ ሲፈጠን አይቻልም። ለዚህ ጋር ረባካቶፋኒ ያሳክሮፋና አንታክራባጋተረቦስ እጅሽን ከፍ አድርግልኝ።